በጌታ ተወደዳችሁ ቅዱሳን ወንድሞቼ እንደምን አላችሁ? ክብር ለእግዚአብሔር ይሁን። እኔ ደህና ነኝ። ባለፈው ቪዲዮዬ ስለ እውነት ተከታታይ ትምህርት ማስተማር ጀምሬ ነበር። እውነት የሚል ተከታታይ ትምህርት ከመጽሐፍ ቅዱስ ማስተማር ጀምሬያለሁ። ባለፈው ክፍል መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እውነትን ታውቃላችሁ እውነትም አርነት ያወጣችኋል ብሎ እንደሚናገር አይተናል። ከዚህ ሐሳብ ተነስተን ወይንም ደግሞ ከዚህ የመጽሐፍ ቅዱስ ቃል ተነስተን ይህን ቃል መሪ ቃላችን አድርገን በዚህ ተከታታይ ትምህርት ስለ እውነት እንማራለን ማለት ነው ከመጽሐፍ ቅዱስ አንፃር። ምክንያቱም እውነትን ስናውቅ እውነት አርነት ስለሚያወጣን ማለት ነው። ከኃጢአት፣ ከአመፃ፣ ከጥፋት አርነት ያወጣናል ማለት ነው። ባለፈው ቃል በገባሁት መሰረት ዛሬ እውነት ምንድነው? እውነት በምን ይተላለፋል? የእውነት ማስተላለፊያ መንገድ ምንድነው? የእውነት ምንጭስ ምንድነው? የሚሉ ሐሳቦችን ይዤላችሁ መጥቻለሁ። የእውነት ምንነት፣ እውነት ምንድነው? እውነት ስለ አንድ ነገር የተነገረ ትክክለኛ ቃል ማለት ነው። ስለዚህ በዚህ የእውነት ትርጉም ውስጥ ሶስት ዋና ሐሳቦች አሉ። አንደኛ ስለ አንድ ነገር፣ ሁለተኛ ቃል፣ ሶስተኛ ደግሞ ትክክለኛ የሚሉ ሐሳቦች። አንደኛ ስለ አንድ ነገር፣ እውነት ስለ አንድ ነገር ነው የሚያወራው። ስለ አንድ ነገር ሁኔታ፣ ስለ ምንነቱ፣ ስለ ባህሪው፣ ስለ ተግባሩ፣ ስለ ችሎታው፣ ስለ አሰራሩ የሚያወራ ገለጻ ወይንም ደግሞ መግለጫ ነው ማለት ነው። ሁለተኛ ቃል አንድን ነገር እንዲህ ነው ብሎ የሚያስረግጥ የንግግር አይነት ነው። በሌላ አባባል ሐተታዊ አረፍተ ነገር ወይም መግለጫ ማለት ነው። ሶስተኛ ትክክለኛ። ይህም ማለት ቃል እውነት የሚሆነው ወይም ደግሞ አንድ ቃል እውነት የሚሆነው የተነገረው ቃል ትክክለኛ ሆኖ ከተገኘ ብቻ ነው ማለት ነው። ስለዚህ እውነት ስለ አንድ ነገር የተነገረ ትክክለኛ ቃል ነው ማለት ነው። ከዚህ የምንረዳው እውነት የሚተላለፈው ወይንም ደግሞ የእውነት ማስተላለፊያ መንገድ ቃል ወይንም ሐተታዊ አረፍተ ነገር መሆኑን ነው። ቃል ወይንም ደግሞ ሐተታዊ አረፍተ ነገር እውነት ወይንም ሐሰት ሊሆን የሚችል ስለ አንድ ነገር የተነገረ መግለጫ ነው ማለት ነው። ስለዚህ ሐተታዊ አረፍተ ነገር ወይም ቃል እውነት ወይም ሐሰት ሊሆን ይችላል። ነገር ግን እውነትም ሐሰትም ሊሆን አይችልም። ለምሳሌ ይህን ቃል ወይንም ሐተታዊ አረፍተ ነገር እንመልከት። እግዚአብሔር ፈጣሪ ነው። ይሄ አሁን አንድ ሐተታዊ አረፍተ ነገር ነው ወይም ደግሞ በሌላ አባባል ቃል ነው ማለት ነው። ስለዚህ ይህ ቃል እግዚአብሔር ፈጣሪ ነው የሚለው እውነት ወይም ሐሰት ነው። ይህም ማለት አንድ ሐተታዊ አረፍተ ነገር ወይም ቃል እውነትነቱ ሊመረመር ወይንም ደግሞ ሊጣራ ይገባዋል ማለት ነው። ነገር ግን አንድ ቃል ወይም ሐተታዊ አረፍተ ነገር እውነት ወይም ሐሰት መሆኑን እንዴት ልናውቅ እንችላለን? በሚቀጥሉት ክፍሎች ስለ እውነትና ስለ ሐሰት ምንጮች እንማራለን። ዛሬ ስለ እውነት ምንጭ ቀጥለን እናያለን። አንድ
ቃል እውነት መሆኑን እንዴት እናውቃለን? የእውነት ሁሉ ምንጭ የእግዚአብሔር ቃል ነው። መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 119 ከቁጥር 142 ላይ ጽድቅህ የዘላለም ጽድቅ ነው፣ ቃልህም እውነት ነው ይላል። ስለዚህ የእግዚአብሔር ቃል እውነት ነው። እግዚአብሔር ራሱም እውነት ነው። እግዚአብሔር የተናገረው ቃል ሁሉ እውነት ነው። ስለዚህ አንድ ቃል ወይንም ሐተታዊ አረፍተ ነገር እውነት መሆኑን ማረጋገጫ የምናገኘው ወይም ደግሞ እውነት መሆኑን ስለመሆኑ እርግጠኛ የምንሆነው ያ ቃል ወይንም ደግሞ ያ ሐተታዊ አረፍተ ነገር ከእግዚአብሔር ቃል አንጻር እውነት ወይንም ደግሞ ትክክል መሆኑን በመመርመር ነው ማለት ነው። ለምሳሌ ቅድም ያነሳሁትን ምሳሌ ስናይ እግዚአብሔር ፈጣሪ ነው፣ እውነት ወይም ሐሰት። ለዚህ የዚህን ቃል እውነትነት ለማወቅ የእግዚአብሔርን ቃል ማጥናት አለብን። መጽሐፍ ቅዱስ እግዚአብሔር በመጀመሪያ ሰማያትና ምድርን ፈጠረ ይለናል። ስለዚህ የእግዚአብሔር ቃል እግዚአብሔር ፈጣሪ እንደሆነ በግልጽ እንደሚናገር ከዚህ የእግዚአብሔር ቃል የቅድሙ እግዚአብሔር ፈጣሪ ነው የሚለው ቃል ወይንም ሐተታዊ አረፍተ ነገር እውነት እንደሆነ ልናረጋግጥ እንችላለን። እኛ ክርስቲያኖች እንደ ክርስቲያንም ብቻ ሳይሆን እንደ አማኝ እግዚአብሔርን እንደሚያምን ሰው ሕይወታችን በሙሉ በእግዚአብሔር ቃል ላይ የተመሰረተ ወይንም ደግሞ በእውነት የተቃኘ ሊሆን ይገባል። ወይንም ደግሞ የሰው ልጅ በሚኖረው ኑሮ ሁሉ ኑሮው በእውነት ወይንም በሐሰት የተገነባ ይሆናል። ይህም ማለት እውነት ወይም ሐሰት በሁለንተናችን ወይንም ደግሞ በሁለንተናዊ ሕይወታችን ማለትም በአስተሳሰባችን፣ በንግግራችን፣ በድርጊታችንና በጸባያችን ይገለጣል ማለት ነው። እኛ ግን እንደ አማኝ ወይንም ደግሞ እንደ እግዚአብሔር ልጆች እንዴት በእውነት ልንኖር እንችላለን? መጽሐፍ ቅዱስ አስቀድመን እንዳየነው በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይለናል። ስለዚህ እንደ እግዚአብሔር ቃል ስንኖር በእውነት እንኖራለን ማለት ነው። በእውነት መኖር ማለት ሁለንተናችን በሙሉ በእግዚአብሔር እውነት የተመራ ወይንም ደግሞ የተቃኘ ሲሆን ማለት ነው። ይህም ማለት የምናስበው፣ የምንናገረው፣ የምናሳየው ጸባይ፣ የምናደርገውም ድርጊት እንደ እግዚአብሔር ቃል እውነት ሲሆን እኛ እየኖርን ያለነው በእግዚአብሔር ቃል ነው ወይንም ደግሞ በእውነት ነው ማለት ነው። ሕይወታችን፣ ኑሯችን እንዲህ ሲሆን ይህ እውነት አርነት ያወጣናል። ከኃጢአት አርነት ያወጣናል። ከአመፃ አርነት ያወጣናል። ከዲያብሎስ ሽንገላ፣ ከዚህች ዓለም ማታለል ሁሉ አርነት ያወጣናል ማለት ነው። ክብር ለኢየሱስ ይሁን። ዛሬ እንግዲህ የተማርነው እውነት ምን እንደሆነ፣ እውነት የሚተላለፍበት መንገድ ምን እንደሆነ፣ እንዲሁም የእውነት ምንጭ ምን እንደሆነ ተምረናል። እውነት ስለ አንድ ነገር የተነገረ ትክክለኛ ቃል ነው። የእውነት መተላለፊያ መንገድ ሐተታዊ አረፍተ ነገር ወይንም ቃል ይባላል። ሐተታዊ አረፍተ ነገር ወይም ቃል ደግሞ እውነት ወይም ሐሰት ሊሆን የሚችል ሐሳብ ወይንም መግለጫ ነው ማለት ነው። የእውነት ምንጭ ደግሞ የእግዚአብሔር ቃል ነው። የእውነት ሁሉ ምንጭ የእግዚአብሔር ቃል ነው። እንደ እግዚአብሔር ቃል ስናስብ፣ እንደ እግዚአብሔር ቃል ስንናገር፣ እንደ እግዚአብሔር ቃል አክት ስናደርግ ደግሞ ጸባያችንን ስንገልጥ፣ እንዲሁም እንደ እግዚአብሔር ቃል ስንሰራ ስናደርግ በእውነት እንኖራለን ማለት ነው። እውነት ደግሞ አርነት ያወጣናል ከኃጢአት፣ ከአመፃ፣ ከዲያብሎስ ሽንገላ፣ ከዓለም ማታለል፣ ከስጋ
ምኞትና ሐሳብ ሁሉ አርነት ያወጣናል ማለት ነው። ክብር ለኢየሱስ ይሁን። በሚቀጥለው ክፍል ከእውነት ጋር ተያያዥ የሆኑ ደግሞ ስለሆኑ ነገሮች እንማራለን፣ ወይም ደግሞ ተጨማሪ ስለ እውነት ስለሚናገሩ ስለ እውነት ስለሚያስረዱ ነገሮች እናያለን። እስከዚያ ድረስ መልካም ቆይታ ይሁንላችሁ። ማንኛውም አስተያየትና ጥያቄ ሲኖራችሁ ከዚህ ቪዲዮ በታች በሚገኘው የኮመንት መስጫ ቦታ አስተያየት ጥያቄያችሁን እንድትሰጡኝ በጌታ ፍቅር እጠይቃችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።